በኢራን አሜሪካና እስራኤል ጦርነት ምክንያት የማዳበሪያ ዋጋ 40% ጨምሯል። በሜትሪክ ቶን $500 የነበረው ወደ $800 ከፍ ብሏል። ለዚህ ችግር ያላችሁ መፍትሄ እና ኢትዮጵያን ከግብርና ግብዓቶች ጥገኝነት ለማላቀቅ መንግስት ብትሆኑ ምንድነው ያላችሁ ፖሊሲና አማራጭ? አንዱና መሰረታዊ ነገር ተጠንቶ የተረጋገጠ የፖታሽ የፎስፌትና የተፈጥሮ ጋዝ ሀብቶቻችንን ለይተናል። በሁለተኛ ደረጃ ማዳበሪያ ለማምረት ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በዘርፉ ልምድ ካላቸው ታላላቅ ኩባንያዎች ከነዳንጎቴ ጭምር በተግባር የተፈተሸና የተረጋገጠ በጋራ የመልማት እርምጃ ወስደናል። ስለዚህ የፎስፌት ማዳበሪያዎችንም እነዳፕን ጨምሮ ማለት ነው ከዛም ባለፈ የፖታሽ ማዳበሪያዎችን ጭምር በጀመርነው መንገድ አጠናክረን እናመርታለን ማለት ነው። ኢትዮጵያን መቼ በራሷ ማዳበሪያ የምትጠቀም በራሷ የግብርና ምርት ግብዓቶች የምታርስ ሀገር ታደርጓታላችሁ? በሚቀጥሉት 5 ዓመታት በራሷ ማዳበሪያ የዩሪያን በሚመለከት በሚቀጥሉት 3 ዓመታት ከዳፕ ጋር ተያይዞ ደግሞ በሚቀጥሉት 5 ዓመታት ለማድረግ ጥረትና ርብርብ እናደርጋለን።